እንደዛ ስለ 15000 ድርሃሙ ግን አያገባኝም ስል ስለ 15000 ድርሃሙ አንቺ አልሰረቅሽኝም። ቮይስ አለኝ ሁሉ ነገር ራሷ ትናገራለች። ስለ 15000 ድርሃሙ አንቺ አልሰረቅሽም። 15000 ድርሃሙን በህግ እኔ ከነሱ ጋር እጨርሰዋለሁ። ያወጣሁትን ወጭ ግነት እሷ ዋስ ሁነሽ ስላመጣሽ ቢጣፉ እሷን ተያዥ ስለሚይዛተኝ ልጅቷን ብሎክ አታረጊያትም ማለት ነው ብያታለሁ። የብሩን ግን የ15000 ድርሃሙን ግን በህግ ይዛታለሁ፣ ከሳታለሁ ብያታለሁ። ስለዚህ 15000 ድርሃም ወሰዱ ብለሽ ትከሻቸዋለሽ፣ እርግጠኛ ነሽ? ኦፍኮርስ ድብና አድርጌም ከሳቸው ሁለቱንም፣ እሷን ብቻ ኤልሳን ብቻ ሳይሆን ብዙነሽንም። እንደገና ደግሞ ማለት ነው ያስወጣቻት እራሷ ናት። ታክሲ የመራችላቸው እራሷ ናት። በዛች ልጅ መታ ላይ በተናገረችው ልጅ ስልክ ማለት ነው። አንድ ነገር ልንገራችሁ፣ እዚህ ኮሜንት ላይ 15000 ድርሃም ብዙ ነው ወይ? ለእናንተ ነው ብዙ። እኔ ስለምሰራው ለእኔ ምንም ነው። 15000 ድርሃም የሶስት ልጅ ሂሳብ ነው። አንዳንዴ እንደንትን አድርጋችሁ አትዩተኝ። ስለዚህ የተነጋገርነው በዚህ ነው። ፍሬዎት ለሐቅሽ ሳትዋሺ ያልኩሽን የተነጋገርነውን ሁሉን ነገር ተናገሪ። አሁን እኔ እና አንቺ ካወራ ነው ውጭ አሁን ከተናገርኩት ውሸት ነገር ተናገር ያለው አስጠፍታችሁ እሷ አስወጥተዋለች ለምትዩ ማለት ነው። መዳሜም አውርተሻለች። እኔ አስጠፍቼ መዳሜ ስላስገባቸው ነው ያመጣኋቸው። አንቺ ነሽ ያስጠፋሻቸው ፍሬዎት። አንቺና ያቺ ልጅ ሁለታችሁ አንድ ላይ ሁለታችሁም እኔ አላስጠፋውም። ካስጠፋው 5000 ድርሃም ከምከፍል ካስጠፋው እኔ ደክሜ እኮ ነው የማመጣው አይደለ? ካስጠፋው ምን ብዬሻለሁ እንጂ 5000 ድርሃም አልከፍልም። ምን ብዬሻለሁ? ከምትጠፋ ለምንድን ነው ችግር ካለ ለእኔ ብትነግርኝና እኔ ለቃታለሁ እየሰራሽ ትከፍኝ ነበር ብዬሻለሁ አላልኩሽም? ትናንት ራሱ እኔ ያለው ታዘለይ ነው። ያንቺን እህት ለማምጣት ዋጋ ከፍ እያለሁ ብዬሻለሁ። ይህን ስራ የሚሰራ ሰው ነው የሚያውቀው። ገባሽ አይደለ? ምን ብዬሻለሁ? የዋሸሁት ነገር አለ? እንደገና ከመጣኝ ገና በ3 ቀኗ ነው የጠፋችው። መሲ ሳሙና የለም ምግብ የለም ቤቴን የሚያውቅ ያውቀዋለኝ። ስለ ሳሙና ስለ ምግብ እነሱ የሚፈልጉት እንጀራ ገዝቼ እንድሰጥ። ለምንድን ነው የምሰጠው? ለምንድን ነው እኔም ሲኖረኝ ነው እንጀራ የምበለው። ከሌለኝ አልበላም። ያለውን ምግብ አዘጋጅቼ ትችላቸዋለሁ። ሳሙና የለም መሲ ለምስክር ማለት ነው። ሳሙና የለም አልሰጠችንም ብለዋላ። የአንደኛዋን ሻንጣቸው እዚህ ነው። ሻንጣ ልክፈትና ያለውን እቃ በሙሉ ላሳይሽ። የፊት ሳሙና፣ የገላ ሳሙና፣ ሻምፖ፣ ኮንዲሽነር፣ ቅባት፣ ቫዝሊን የሌለ ነገር የለም። ይሄ ውሸት ነው። የምታወሩት ስለሆድ ነው። ውሸታችሁን አትዋሹ። ውሸት አታውሩ። በቃ ቤታችን እንዳለ ሳሙና ነው። ሽንት ቤት ብትሄዱ ሳሙና ነው። የማይባል ነገር አትዋሹ። በመጣይ በ3 ቀኗ ነው የጠፋችሁ። እሁድ ዕለት ጠዋት ገባች 8 ሰዓት 6:40 እዚህ ገባች። እሁድ ዋለች፣ ሰኞ ዋለች፣ ማክሰኞ ዋለች፣ ሮብ ዕለት ጠፋች። 3 ቀን ነው ከኔ ቤት ያደረችው። በ3 ቀን ሰው አይጠፋም። ኢቭን ራሱ ያለውበትን ሀዘን ታውቃለች። 24 ሰዓት ሳለቅስ ነው የምውለው። ታምሜ ነው ያለሁት፣ በሽተኛ ነኝ። ኢቭን መሲ ስነሳ የሚያነሱኝ እንኳን እነሱ ናቸው። ለእውነት እመቤቴን ያለውበትን መከራ ላይ እያዩኝ እንደዛ አድርጎ መሄድ ጥሩ አይደለም። እንኳንም ደግሞ ልጆቼን ጥዬ ወጥቼ ልጆቼን አልከታተፉ እንኳን አልበሏቸው እንኳን በብር ደግሞ አለፈ። ይሄ ችግር የለውም። እኔ ያወጣሁት ብር ነው። አሁንም ሰርቻ አመጣዋለሁ። ገባሽ አይደለ? ብያታለሁ። 3500 ድርሃሚን ክፈይ። የምፈልገው የስራ ብር ነው። ብሬን ስጭኝ። የስራ ብር ነው። ብሬን ስጭኝ። ከዛ ውጭ እኔ አሁን ልጆች የማመጣበት በጣም የብዙ ሰው ቪዛ ስንክልክል ነው ያለብኝ። የስራ ብር ነው። ብሬን ስጭኝ። ከዛ በኋላ ብሎክ አላረጋትም። ስለ 15000 ድርሃሙ ደግሞ በህግ እንነጋገራለን። አንቺ አልሰረቅሽኝም። የሰረቀችኝ እሷና ጓደኛዋ ወስደውብኛል ብለሻል። ማስረጃ ያለሽ በዛ ሳን ፖሊስ ካሜራ ካለሽ ካሜራ ሳይ አሻራ አስነሺ። 15000 ድርሃም ከወሰዱብሽ ማለት ነው። ምንድነው የማሳየው? ካሜራ የት? ካሜራ ወጥቶ መሄዳት ካሜራ እኮ ባሳይ ታች ናጡሩን ባስከፍተው ወጥቶ መሄዳቸውን እንጂ ብር ይዘዋል ምን ይዘዋል አይደለም የሚያየው። ብር ሲወስዱ የእጃቸው አሻራ አለ። እሱ ለምን አላሳየሽም? የት ነው የማሳየው? እኔ በሰዓቱ ሲወጡ ሁለቱም ሲወጡ ቆሻሻ ጣሉ ሂዱ ምናምን ስል በር ክፍት ስለሆነ ቆሻሻ ሊጥሉ ስለወጡ ቤቱ ጠፍቷቸው የቀሩ መስሎኝ ነው እኔ ደንግጬ የወረድኩት። ስወርድ ግን የሉ። ገባሽ? ከዛ ልጅቷን ነው ማውራት የጀመርኩት። መታ ያደረችውን እሷን ነው ሳወራ የነበረው። እሷ እንዳስጠፋቻቸው
አንቺ ታክሲ እንደምትመሪላቸው በአንቺ ስልክ ሃይሚ ክስ መስርተሻል። አሁን አንዴ ላውራሽ፣ አንዴ ላውራኔ አውሪ። አንዴ ቆይ ተረጋጊ። እኔ እየጠየኳታል። እኔ ታወሪያለሽ ግን ተረጋጊ። ቆይ ሃይሚ 15,000 ድርሃም ለምሳሌ አንድ ሰው ከቤቱ ንብረት ሲጠፋ በ24 ሰዓት ውስጥ ለፖሊስ መዝገብ አለበት። ስለዚህ ሄደሽ ለፖሊስ አሳውቀሽ ከሰሻቸዋል። እነዚህ ልጆች አልከሰስኳቸውም። ለምን ከተሰረቁ መከሰስ አለባቸው እኮ። ምክንያቱም እሷ ስለሆነች ኃላፊነትን የወሰደችው እሷ ጋር እያወራሁ ነበረ። ከጠፉ ቀን ደግሞ ያለች ያለችው ስለ 15,000 ብሩ ሳይሆን ልጆቹ ስላመጡበት ወጪ ነው እያወራችሁ ያላችሁት። ያወራችኋት እኮ ስለ 15,000 ድርሃሙ አንቺ አይደለሽም የሰረቅሽኝ፣ የሰረቁኝ እነሱ ናቸው። ከእነሱ ጋር በህግ ጨርሳለሁ ብያታለሁ። አላልኩሽም ፍሬዎት? እሺ ታዲያ አንዴ እኔ ሃይሚን እየጠየኳትኝ ነው አይደለ? እውነት አላወጣችሁም ስትሉ ነበር። እያፋጠጥኳት እኔ በነገራችን ላይ ማለት ነው። አንዴ መሲ 5,000 ሰው አላቸው እዚህ። ታሜ፣ ሳራ፣ መሲ ለሃይሚ ያግዘው ማንም እንዴት ሆንሽ ብሎ የደወለልኝ ሰው የለም። ወላ ሳራ፣ ወላ ታሜ፣ ወላ መሲ፣ ወላ ምናምን። እኔ ለራሴ በቂ ነኝ። ማንንም ሰው አልፈልግም። ማንም እንዲያግዘኝም አልፈልግም። ኢቭን እንዴት ነሽ ብለው እንኳን ስልክ የደወለልኝ ሰው የለም። እንድታውቁ ማለት ነው። ለሃይሚ አግዘው ፌመስ ስለሆነች የኔ እናት ማንም ለኔ አያገባውም። ማንም ስለኔ አያገባውም። ራሴ ነኝ። ራሴን ነው የማወጣ። ዝም ብላችሁ ሳራን አታስገቡ፣ ታሜን አታስገቡ፣ መሲን አታስገቡ። የሚመለከታቸው ነገር የለም። ሃይሚ ይኸውልሽ፣ ለምሳሌ እኔ ከሱቄ አሁን ኪያ እኔ ጋር ትሰራለች። 15,000 ድርሃም ከሱቄ ሰርቃ ብትወስድ እሷ ጋር ያለኝን ጥቂት ብር አልጠይቅም። ሄጄ ፖሊስ ጋር ፓስፖርታቸውን ሁሉንም ነገር ይዤ ሄጄ እንደዚህ 15,000 ድርሃም ሰርቀውኛል ብዬ እንጂ ስለ 3,000 ድርሃም ከወንጀለኞቹ ጋር ዲል አላደርግም። ለምን አደረግሽ አንቺ እንደዛ? እኔ እኮ ዲል እኮ ያደረኩት ማለት ዲል እንዴት ነው ዲል ያደረኩት? እንዴት ነው ዲል ያደረኩት? መሲ አልገባኝም፣ አስረጅኝ። ኖ እኔ እያልኩሽ ያለሁት ሃይሚ ለምሳሌ እነዚህ ልጆች ፓስፖርታቸውንና 15,000 ድርሃም ወሰዱ አይደለ? ከቁም ሳጥን ውስጥ አይደለ ያልችን። አሁን እኔም ታሜም ሳሪም ሙኒትም የምናውቀው ነገር የለም። እነዚህ ልጆች ይስረቁ አይስረቁ አንቺና መድኃኒዓለም እና እነዚህ ልጆች ናችሁ የምታውቁት። እዚህ ቲክታክ ላይ ያለው ህዝብ አያውቅም። እኔ እያልኩሽ ያለሁት 15,000 ብር አሁን ለምሳሌ 15,000 ብር ከሱቄ ለምሳሌ ታሜ ወይ ሳሪ መታ ከኔ ሱቅ 15,000 ድርሃም ሰረቀች አይደለ? ሳሪ መታ ከኔ ሱቅ 15,000 ድርሃም ሰረቀች። ሄጄ ስለ 15,000 ድርሃሙ እንጂ ክስ መመሰርትባት ስለ ብዙ ገንዘቡ ለምሳሌ እኮ ስለ 3,500 ስለመጣችበት ወጪ ብቻ አንቺ ስለመጣሻት ወጪን ብቻ ቆይ ሃይሚ ወጪን ብቻ ስጭኝ ነው ያልሻት። ይሄ ደግሞ ልጆቹ አልሰረቁም ማለት ነው ወይ? ልጅቷን ስጭኝ ብያታለሁ። ልጅቷን ስጭኝ። ከእጅሽ ላይ ነው ያሉ ሁለቱም ልጆች እጅሽ ላይ ነው ያሉት። ልጆቹን ስጭኝ። ከዛ በኋላ እኔ ከነሱ ጋር ጨርሳለሁ ብያለሁ። ገባሽ? እኔ ከነሱ ጋር እጨርሳለሁ። ልጆቹን ስጭኝ ብያታለሁ። ያልከሰስኩበት ምክንያትም እሷ አሳልፋ እንደምሰጠኝ ስላሰብኩኝ ነው። እያወሯት ስለነበረ ለዛ ነው ያልከሰስኩት። ምክንያቱም ዋስ ሁና ያመጣችው እህቷ ናት። የእናት አባቷ ልጅ ናት አይደለም? ቅድሚያ እሷን እያወራኋት ሌላ ችግር ውስጥ እንዳትገባ። እሷን እኮ ደግሞ ያወራሻት በ3,500 ድርሃሙ በመጣችበት ወጪ እንጂ ልጆቹ በሰረቁት በተባሉት 15,000 መሲ ልጆቹን በሰረቁትማ በህግ ጨርሳለሁ፣ ወይም ደግሞ ልጅቷን አሳልፈሽ ስጪኝ ብያታለሁ። ኦኬ አሁን ለምሳሌ ልጅቷን አሳልፈ አልቦልካትም ነው አይደል ያለችሽ? 3,500 ድርሃም ኦኬ። እነዚህ ልጆች 15,000 ድርሃም ከሰረቁ እኮ አንቺ ሄድሽ በክስ እኮ በፖሊስ እኮ እንትን ስትይ ኦልሬዲ በስርቆት እኮ እነዚህ ልጆች ይከነሰላሉ ማለት እኮ ነው አይደል? ስለዚህ እሷን ብሩ መክፈል የለባትም፣ በህግ ነው መጨረስ ያለብሽ አንቺ ሃይሚ። ኦኬ በህግ ጨርሽ ካልሽኝ በህግ ጨርሰዋለሁ። አይደለም እኔ አልገባኝን ሃይሚ፣ ለህዝቡ እንድታብራሪ እኮ ነው እየጠየኩሽ ያለሁትኝ እያልኩሽ ያለሁትኝ ሃይሚ። አዳምጪኝ ልብ ብለሽ አንቺ ንግግር ስለማትች አዳምጪ ዝም ብለሽ ማለት ነው። እኔ እየጠየኩሽ ያለሁት 15,000 ድርሃሙን እቺ 3,500 የመጣችበትን ብር የምትሰጥሽ ከሆነ እህቷ ስምሽ ፍሬህይወት ነው አይደለ? ፍሬህይወት የመጣችበትን ገንዘብ የምትሰጥሽ ከሆነ ኦልሬዲ 15,000 ድርሃሙ አልሰረቁም ማለት ነው እነዚህ ልጆች በቃ። ምክንያቱም አትከነሲያትም
ሰርቃለች መሲ ሰርቃለች። ድብና አርጋ ነው የሰረቀችው። ምን ነች ነው? ስለዚህ ከሰረቀች እኮ ታዲያ የመጣችበትን ለምን ትቀበያለሽ? የሚበልጠውን 15000 ድርሃም ምክንያቱም ሁለት ኪሳራ ነው እንዴ መሲ? እንዴት ነው የምታስቢው? ሁለት ኪሳራ እኮ ነው የከሰርኩት። አንደኛ ከዚህ አውጥቼ ያመጣኋቸው ገባሽ? ዋጋ ከፍዬ ነው ያመጣሁት። ገባሽ አይደለ? አንደኛ ከዚህ የተቀመጠ የስራ ብር ነው። እንዴት ነው የምታስቢው አንቺ? ሃይሚ አሁንም ሁለት ኪሳራ እኮ ነው። እነሱ ስራ ቢገቡና የነበረ ብር እኮ ቢደመር እኮ ብዙ ብር ነው። ኦኬ ሃይሚ አዳምጪኝ እሺ። አሁንም እየጠየቁ አይደለማ። ለምንድን ነው እንዳልሆነ ነገሩ የምታጠመዝዙተኝ? ቆይ አሁንም ሃይሚ አንቺ እኮ ነሽ ነገሩን እያበላሸሽ ያለሽው። ልጅቷን አልከነስላትም 3500 ድርሃም ብቻ ስጭኝ አልሻት። ኦኬ 3500 ድርሃም ከሰጠችሽ በ15000 ድርሃሙ አትከነስያትም ወይ? ደግሞ በፖሊስ የምትከሻት ከሆነ 3500 ድርሃሙን ሰጣሽ ክስ የምትመሰርችባት ከሆነ ድጋሜ ችሊ ትከነሰላለች። ስለዚህ ከፍሬወት ጋር ጸባችሁ እየቀጠለ ነው የሚሄደው ማለት እኮ ነው። ይሄንን አጥሪ ነው እያልኩሽ ያለሁት ሃይሚ። አጥሪ ይሄንን ተረጋጊና ጥርት ብለሽ ተናገሪ እውነትሽን። እኔ እኮ እየነገርኩሽ ነው መሲ፣ እየነገርኩሽ መሰለኝ ያለሁትኝ እያልኳት ያለሁትኝ ወይ ልጅቷን ስጭኝና ከሷ ጋር ያለኝን ነገር ሁለቱን አንድ ላይ ከሷ ጋር ስላሉ ልጨርስ ብያታለሁ። ሁለቱን ኦኬ ሃይሚ፣ ያንቺ ጥያቄ ልጆቹን አስረክቢኝና እኔ ከልጆቹ ጋር ያለኝን ኬዝ ልጨርስ። አይ ምትይን ደግሞ ከሆነ ያወጣሁትን ወጪ መልሽልኝና ከልጆቹ ጋር ግን በ15000 ድርሃሙ በህግ ልሂድ ነው። አዎ ይሄ ነው ፍሬወት። በዚህ ነው የተስማማችሁት? ኖ በዚህ አይደለም፣ አልከነስላትም። በዚህ ነው የተስማማነው። ቮይስ አለ፣ ሪከርዶች አሉ። እሺ ቦይሱን አውጪ እንዳለ አንቺ ጋርም አለ ከኔ ጋርም አለ ቮይሱ እኮ ይውጣ እንዳለ አውጪ። መሲ ከላይ ነው ሂጄ ወጥቼ ልምጣ? አዎ እንትን ብለሽ ላኪው። እሺ